ሁለተኛ ስቴፕ ትሬድ የምናደርግበት ሴሽናችን ላይ ከደረስን የመጀመሪያው የምንፈልግ ነገር ሳፖርት ኦር ሬዚስታንስ ከነዚህ ሁለቱም አንዱን ኬንድሎቹን ብሮክ እስከሚያደርጉልን ነው። እዚህ ላይም እንደምታዩትም ሳፖርት ሌቨሉን ብሮክ አድርጎልናል። ትሬድ ለማድረግ የምጠቀመው ታይም ፍሬም 5 ደቂቃ ብቻ ነው የምጠቀመው። ሶስተኛ ስቴፕ የምንጠብቀው ወደዛ ብሮክ ያደርጉበት ሌቨል ላይ ኬንድሎች ተመልሶ መጥተው እሱን ሌቨል ሪቴስት ማድረግ አለባቸው። ኦር ደግሞ ወደዛ ብሮክ ያደርጉበት ሌቨል ተመልሶ መምጣት አለባቸው። ትሬድ የማደርጋቸው ፔሮች እነዚህ ሶስቱም ላይ ነው ትሬድ የማደርገው። ጎልድ፣ ናዝ 100 ኤንድ ኦልሶ ዩኤስ 30 እነዚህ ሶስቱም ላይ ብቻ ነው ትሬድ የማደርገው። አራተኛ ስቴፕ ወደዛ ብሮክ ያደርጉበት ሌቨል ላይ ኬንድሎች ተመልሶ መጥተው እሱን ሌቨል ሪቴስት ካደርጉት በኋላ እኔ ትሬዱ ለመግባት የምጠብቀው ኮንፎርሜሽን እዛ ሪቴስት ያደርጉበት ሌቨል ላይ ኢንገልፊንግ ኬንድል ማየት አለብኝ። እዛ ሌቨል ላይ ኢንገልፊንግ ኬንድል ካየው በኋላ ወደ ትሬዱ ምገባ ይሆናል ማለት ነው። ስቶፕ ሎሴን ማስቀምጠው እዛው የኢንገልፊንግ ኬንድል ዊክ ላይ ነው። ቴክ ፕሮፊቴን ማስቀምጠው ደግሞ 1:4 ሪስክ ሬሽዮ ነው። ትሬዱ ደግሞ 1:2 ሪስክ ሬሽዮ በሚነካበት ጊዜ ስቶፕ ሎሴን ወደ ብሬክ ኢቭን አመጣዋለሁ። በዚህ አጋጣሚ ይህንን ስትራቴጂ የተጠቀምኩ እያንዳንዱ ትሬድ ማድረጋቸው ትሬዶች ቴሌግራም ላይ ሼር አደርጋለሁ። እስካሁን ቴሌግራም ቻናሌን ጆይን ያላደረጋችሁ ሰዎች የቴሌግራም ሊንኩን ባዮ ላይ ያለ እየገባችሁ ጆይን አድርጉ። ወደ ሪስክ ማኔጅመንት ስመጣ ፈንድድ አካውንት ላይ ሪስክ ማድረጓ 1% ነው። ቀደም ብላችሁ እንዳያችሁት የምጠቀመው ስትራቴጂ 1:4 ሪስክ ሬሽዮ ስላለው 1% ሪስክ ሳርግ ፕሮፊት ካገኘው ደግሞ 4% ፕሮፊት አገኛለሁ ማለት ነው። ሉዝ ካረኩ ደግሞ 1% ነው ሉዝ ማድረገው። የዛሬ ቪዲዮ ይሄ ምስል ነበር። ማንኛውም ጥያቄ ካላችሁ ኮመንት ላይ ጠይቁኝ፣ ለመመለስ ሞክራለሁ።